ሀይ ጋይስ እንዴት ናችሁ? ስሜ ሮማን እባላለሁ። እስኪ ቤት እያጸዳሁ አንዳንድ ነገር ልበላችሁ። እኔ ዩኤ ውስጥ መኖር ከጀመርኩኝ ቅርብ ጊዜ ነው። ያው እዚህ ሀገር የምኖር ሰዎች የምትኖሩት ታውቁታላችሁ። እዚህ ሀገር አየሩ በጣም ከባድ ነውና እኔ ከዚህ ሀገር በቃ ምንም መልመድ ያልቻልኩት ነገር አየሩን ነው። አየሩን በቃ በምንም ታምር ልለምድ አልቻልኩም። እዚህ ሀገር ያው ለስራ ነው የመጣሁት። መጀመሪያ ስመጣ ያው ስራ ለማግኘት በጣም ብዙ ችግር ብዙ ውጣውረድ አይቻለሁ። እዚህ ሀገር ደግሞ እንደምታውቁ ስራ በቀላሉ አይገኝም። አብዛኛው ጊዜ በሰው በእንደዚህ በአፕሊኬሽኖች አለ ይባላል። ግን አፕሊኬሽን ላይ ገብታችሁ እንዴት ሊንክ ምናምን ላይ ገብታችሁ አፕላይ ብታደርጉ ራሱ ይሄን ተቀባይነት አይኖረውም። ምክንያቱም ብዙ ሰዎች አፕላይ ስለሚያደርጉ ነው እዛ ላይ። ሌላኛው ወክ ኢንተርቪው በቃ የሄዳችሁ ምናምን ሰዎችን መጠየቅ እንደዛ በዛ መንገድ ነው። እኔም ራሴ በዛ መንገድ ነው ስራው እያገኘው። ስራ ሲንሰራ ደግሞ እዚህ ሀገር በጣም የሚከብደው ነገር ይሄ አንደኛ ነገር በጣም ሎንግ ታይም ነው የሚሰራው ስራ። እረፍት ጊዜ አይኖርም። ቤት ስትገቡ በቃ ምግብ በልታችሁ መተኛት ብቻ ነው። ከዛም በኋላ ተነስታችሁ ጠዋት ደግሞ ትሄዳላችሁ። ህይወታችሁን እንድትጣሉና ራሳችሁን ምርር እንድትሉ የሚያደርግ መንፈስ አንደኛው ነገር ይሄ ነው። እኔ እንደዛ ያጋጠመኝ ነው የራሴን ነው የምናገረውና እኔ ምግብ ገብቼ ምግብ ሰርቼ እተኛለሁ በልቼ ጠዋት በቃ መች ነገ ሳልል እኔ በጣም ነው በቃ እንደው ሳይቱ ለሌለ ደግሞ እንዴት እንደሚሮጥ ግራ ግብት ይላልና ጠዋት ላይ ስነሳ በቃ አሁንም ወደዛ ተመሳሳይ ላይፍ ማለት ነው። ምንም አይነት የሆነ አየር መውሰድ እንደዚህ በቃ ደብሮኛል ዛሬ አሞኛል መቅረት ይችላለሁ ምናምን በቃ በጣም ከባድ ነው። ኢቭን ካመማችሁ ግዴታ ሐኪም ቤት ሄዳችሁ ወረቀቱን ካላመጣችሁ በስተቀር መቅረት ስለማይቻል በቃ ይሄናል ድብርት አለውና እኔ በጣም እዚህ ሀገር የደበረኝ አይነት እንትኑ እሱ ነው። ሌላኛው የወደድኩት ነገር ደግሞ ሌሊቱን ሙሉ ፈታ ብላችሁ መንገድ ላይ ኢቭን እሄዳለሁ ብትሉ በጣም ሴፍቲ ነው። ማንም አይነካችሁ ምናምን በዛ ነገር ደግሞ ወደድኩኝ ማለት ነውና እዛ ሀገር ከመጣሁ ኦልሞስት አሁን ቋንቋም እየለመድኩኝ ነው። ቲንክ ቀላል ነው። ግን እንዴት ነው ብሩን የምትይዙት? እስኪ እናንተ ሰዎች ማለት እንዴት ነው ብራችሁ ሴፍ የምታደርጉት? እኔ አሁን ብሩ ሴፍ አልደረግም ማለት ነው። ምንም ሴፍ ማድረግ አይደለም። ኢቭን ብር እጄ ላይ ከገባ በቃ ቀጥታ ይወጣል ከእጄ ማለት ነው። እና ጋይስ ይሄን እንዴት ነው ራሳችሁን ችላችሁ የኖራችሁ የሆነ ነገር ሴፍ አድርጋችሁ የምታስቀምጡት? እኔ ይሄን ሼር ብታደርጉልኝ ደስ ይለኛል። ምክንያቱም እኔ በጣም ላይፌ ብር ምናምን ሴፍ ማድረግ ላይ በጣም ሰነፍ የሆንኩኝ ነው። ስንፍና ብቻ ሳይሆን ደግሞ በቃ ላይፉ ነው ምን እንደሆነ አላውቅም። እኔ ብር አስቀምጣለሁ ምናምን ብዬ ሳስብ ራሱ ወይ የሆነ ቅጣት ይመጣብኛል ወይ የሆነ ነገር ይመጣብኛል። በቃ በዛ መንገድ ብር ያልቃልና ለማንኛውም ሌላ ጊዜ እንቀጥላለን። ባይ